حق فتنالات حق ማጣሪያላት ተምሒስ ማድረጊያ ወንፊት አላት ማጣሪያላት حسب الذين آمنوا أن يتركوا أن يقولوا آمنا وهم لا يفتنون ይላቸዋል አላህ እነኛ ያመኑት ሰዎች አምነናል ስላሉ ብቻ ሳይፈተኑ ዝም ብሎ የሚተው ይመስላቸዋል እንዴ በሌላ የቁርአን አያ ላይ ወለነብሉወነኩም ቢሸሪ ወልኸይሪ ፊትና በጥሩም በክፉም ነገር እንፈትናችኋለን በጥሩ አመስጋኝ ናችሁ ወይ ነው ወይስ ያ ጥሩ ነገር አቅልጧችሁ ከአላህ መንገድ ያወጣችኋል በክፉ ነገር ሰብራችሁ ከሱ መንገድ ያወጣችኋል ወይስ የአላህን መንገድ በትዕግስት ይዛላችሁ ፈተና ውስጥ ነው የምታልፉት ያ ፈተና ደግሞ በእናንተ ብቻ የሚገደብ በእናንተ ብቻ አዲስ አይደለም ከኑህ አለይሂ ሰላም ጀምሮ ኢብራሂምን ሙሳን ዒሳን ዘከሪያን እያነሳ አዩብን እያነሳ ያሳያቸዋል ተثبيت ያደርጋቸዋል ጽናት እንዲኖራቸው ያደርጋል ቁርአን በብዙ ቅሳዎች በብዙ ታሪካዊ እውነታዎች የተሞላ ሆኖ የምናገኘው ምን እንዲያስቡ ነው ሰሃቦቹ ምን እንዲያምኑ ነው እኛ ብቻ ላይ የሚደርስ አይደለም የአላህ Subhanahu Wa Ta'ala መንገድ የያዙ ሰዎች ከዚህ በፊትም ነቢያቶችና ተከታዮቻቸው ተመሳሳይ ፈተናዎችን አሳልፈዋል የሚለውን እንዲይዙ ያደርጋቸዋል ይህ የቁርአን አንዱ ይህን ጽናት እንዲኖራቸው ያደርጋል ማለት ነው ዘርህ አያስከብርህም ቀለምህ አያስከብርህም ገንዘብህ አያስከብርህም ማህበራዊ ደረጃ አያስከብርህም አላህ ዘንድ የሚያስከብርህ ልብህ ውስጥ ያለ የአላህ ፍራቻ إن الله لا ينظر إلى صوركم ولا إلى أجسادكم قالوا النبي صلى الله عليه وسلم الله ودنا أنت قصتا ودا سونتاچو ቀጭንና ወፍራም መሆናችሁ ጥሩ ያማረው ቁመና ወይም ደግሞ ጎስቋላ መሆናችሁ እሱ አይደለም የሚያየው አላህ እሱን አይመለከትም ولكن ينظر إلى قلوبكم وأعمالكم ወደ ልቦናችሁና ወደ ስራችሁ ይመለከታል አሉ ነብዩ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala እንዲህ አይነት የቁርአን አንቀጾችን ሲያወርድ የሰሃቦችን ክብር እየነገራቸው እናንተ እኔ ዘንድ የተከበራችሁ ናችሁ ማንም ቢንቃችሁ ማንም ቢያዋርዳችሁ እኔ ዘንድ ግን ክብር አላችሁ የሚል መልእክት ያስተላልፍላቸዋል ያ ለነሱ ህመማቸውን የልባቸውን ስብራት ጠጋኝ ነበር እስኪ ያስቡት እዛ ቦታ ላይ እኛ ብንሆንና እየተዋረድን እየተናቅን እያለን خالق السماوات والأرض የሰማያትና የምድር ፈጣሪ አላህ Subhanahu Wa Ta'ala ለኛ ተከላክሎ ቁርአን አያ ሲያወርድ ስንሰማ ምንም ይሰማን ይመስላችኋል والله እንዴት ታድለዋል ሰሃቦች ሱብሃንአላህ በዛ የተሰበረ ልባቸው ላይ አላህ ከጎናቸው መሆኑን ሲረዱ ያ ሲጠግናቸው እንዴት ውስጣቸው እንደሚታከም እንድናስብ ነው ቅድም ወደ እነሱ ዘመን እንመለስ ያልኩት ማለት ነው ሱረቱል ፋቲሃ ሁሌ እንቀራዋለን ሁሌ እየቀራ ነው ግን ማንኖረው የቁርአን ሱራ ነው አላህ ሶስት አይነት ሰዎችን ጠቅሷል እዚህ ጋር غير المغضوب عليهم ከነሱ አታድርገን ብለናል اهدنا الصراط المستقيم ቀጥተኛው መንገድ ምራን صراط الذين أنعمت عليهم በእነሱ ላይ ውለታህን የዋልክላቸውን የደጋጎችን መንገድ ምራን ብለናል አላህ እነዛ ደጋጎች እነማን ናቸው من النبيين والصديقين والشهداء والصالحين አንቢያዎች ሲዲቆች ሹሃዳዎች በአላህ መንገድ ላይ የተሰው ሙጃሂዶች እና ደጋጎች ናቸው غير المغضوب عليهم በእነሱ ላይ የተቆጣህባቸውን መንገድ እንዳትመራ በእነሱ ላይ የተቆጣህባቸው ማለት አውቀው የሚያጠፉ የሆኑት አይሁዶችን ነው እውቀቱ አላቸው
የግንዛቤ ችግር አይደለም ያለባቸው የኢንቴንሽን ችግር ነው ያለባቸው የቀልብ ችግር ነው ያለባቸው አማ እውነታውን ያውቃሉ ያعرفونه كما يعرفون ابناءهم እንደሚለው አላህ ወንድ ልጆቻቸውን የሚያውቁት ያክል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያውቋቸው ነበር በደንብ ሲፈታቸውን ያውቃሉ ነብይ እንደሆኑም ያውቃሉ ሶፊያ ኢብኑ ሁየይ አባቷና ወንድሟ አጎቷ ኮንቨርሴሽናቸውን ሲነጋገሩ እኮ ሰምታለች هو እሱ ነው መሐመድ እዛ እኛ ኪታብ ላይ የተጠቀሰው እሱ ራሱ ነው هو እሱ ነው በምልክቶቹ አውቀዋል ትንቢቱ ተፈጽሟል ብለዋል ትንቢቱ ላይ የተገለጹት ምልክታቸው ሁሉም ነገር እሱ ነው እሱ ነው ምን አሰብክ ያ አላህ በህይወት እስካለሁ ድረስ ጠላት አድርጌ ሊይዘው ወስኛለሁ ምን هو ሲልኮ ቃሱ ነው ብሎ አረጋግጦ እንግዲህ ልከተለው ሻሃዳና አድርግ እንከተለው ነው አይደል የምትጠብቅ المغضوب عليهم እንደዚህ ነው የሚያስቡት እውነታውን ያውቃሉ ልባቸው ግን በፍጹም አይቀበልም ኢኽላስ የላቸውም ለአላህ አይደለም ስሜት አለ ወገንተኝነት አለ ብዙ ጥቅም አለ ብዙ ዱንያዊ ጉዳዮች አሉ እነዛ ጎትተው ይጥሏቸዋል የግንዛቤ ችግር ሳይሆን የቀልብ ችግር ነው ያለባቸው ወለዳሊን የተሳሳቱት እነዚህም መሲሒዮቹ ወይም ነሳራዎች ነው ተብሏል ነሳራዎቹስ ምንድነው የቀልብ ችግር የለባቸው በጣም ጥሩ ልብ አላቸው ግን ያስተሳሰብ ፕሮብሌም አለ የአእምሮ በደንብ ክሪቲካሊ አላሰበም እውነታውን ለማጣራት በደንብ አእምሯቸውን አልተጠቀሙም እመንበት በቃ የሃይማኖት ጉዳይ ነው አእምሮ የማይገባበት ጉዳይ ነው በቃ ማመን ብቻ ነው ያለው ቀልባቸው ደግሞ ጣሃራ ስለሆነ ያን አምነው ይቀበላሉ ቆም ብለው ልክ ማሰብ ሲጀምሩ ልባቸው ጥሩ ስለሆነ ወዳው ነው የሚቀበሉ ያንን እውነታው ሲገለጽ ማለት ነው ያኛው ግን እውነታውን አውቆታል هو ብሏል የቀልብ ችግር ነው ቀልቡ ካልታከመ በስተቀር አይመጣም እውነታው አይደለም አሁን እውነታን ልታሳይ ብዙ አትለፋም እዛ እውነታውን ያውቀዋል እዚህ ጋር ግን እውነታውን ሳያውቅ ስለሆነ ያ ሰው ልቦናው ጥሩ ስለሆነ የመቀበል እድል ይኖራል ሰላት ግዴታ ከሰላት ወደ ኋላ ማለት በፍጹም መንገድ የለም ሰላት የተወሰው ይከፍራል አይከፍርም በዑለማዎች መካከል ኺላፍ መኖሩ ብቻ ይበቃል ይላሉ አንተ ራስህን ካፊር ነው አይደለም የሚባል ውዝግብ ውስጥ እንዴት ለማግኘት ራስህ ትፈቅዳለህ አሉ ታሪክ الصلاه ሆነ ሰላትን ትተህ ዑለማዎቹ ይሰው ካፊር ነው ወይስ አይደለም ብለው የሚከራከሩበት ሰው ለመሆን ለምን ትፈቅዳለህ ለራስህ ከባድ ነገር እኮ ነው የኩፍርና የእስላም ጉዳይ ሆኖ አከራካሪ መሆኑ ምን ያክል ከባድ እንደሆነ ያሳያል العهد الذي بيننا وبينكم وبينهم الصلاة قال كيدان الصلاة عماد الدين صلاة يدين مسسونو فمن تركها فقد هدم الدين يا راس دين دينون ما ماني نكوال يا راس دينون نادكونو كباد نجرنا صلاة ينيا የማንነታችን መገለጫ ያ اخوان አንድ ጥያቄ ልጠይቃችሁ ከዙሁር በፊት የሆነ አይነት ሐል ውስጥ ቆይታችሁ ሰግዳችሁ ስትጨርሱ የሚሰማችሁ ስሜት ዱንያ ላይ ምንም ነገር ብታደርጉ ይመጣል ያ ስሜት ያ እርካታ ያ ሰኪና ያ ሪፍሬሽመንት እንደ አዲስ መታደስ ስሜት በሰላት የሚመጣው እሱ እኮ ነው የህይወት ስንቃችን أحد العلماء من بلوال صلاة مالت አሉ ልክ እንደ ጋዝ ስቴሽን ነው አሉ ጋዝ ምንድነው ማደያ ማለት ማደያ ላይ መኪና ሞልተ ትነሳለ ሲወርድ ፊውል ሎሲ ምንድነው ነዳጅ ዝቅ ሲል ሄደት ሞላልሃል
ካልሞላ መንቀሳቀስ አይቻልም። መሙላት አለብህ። እንደገና አሁንም ትንቀሳቀስና ትሞላለህ። ይህ መንፈሳዊ ፊውል ነው። በቃ መንፈሳዊ ነዳጅ ነው። ፈጅር ሞልተህ ትነሳለህ፣ ትንቀሳቀሳለህ። ዙሁር ላይ ሎው ይሆናል። እንደገና ትሞላለህ፣ ራስክን ታድሳለህ። እስከ ዓስር ይወስድሃል። እንዲህ እያልክ ዒሻ ላይ ሞልተህ ደግሞ ትተኛለህ። በዚህ መልኩ ነው መንፈሳዊ ህይወታችን የተሳካ ሆኖ ምድር ላይ ያሉ ጣጣዎችንም መሸከም የምንችለው ማለት ነው። ካለዛ አይቻልም። ሰው ሰላት የሚሰግደው ለአላህ ብሎ አይደለም ማለት አላህ አይደለም የሚጠቀመው በዛ ውስጥ ወላሁ ገኒዩን አኒል ዓለሚን። ሰው ለራስ ስትል ጣፍጥ ድንጋይ ምንድነው ጨው ለራስ ስትል ጣፍጥ አለያ ድንጋይ ነው ብሎ ይወረውረዋል። ሰው ዒባዳ በማድረግ መጀመሪያ የሚጠቅመው ራሱ ነው። አላህ ገኒይ ነው። አላህ ዐዘ ወጀል የተብቃቃ ጌታ ነው። ለው አነ አወለኩም ወአኺረኩም ወጅነኩም ወኢንሰኩም ካኑ ዐላ አትቃ ቀልቢ ረጁሊን ዋሒድን ሚንኩም ማ ዛደ ዛሊከ ፊ ሙልኪ ሸይአ። እኔ ንግስና ላይ አንድም የምትጨምሩት ነገር የለም ነው የሚለው አላህ ሱብሓነሁ ወተዓላ። ሁላችሁም ተቅዮች ብትሆኑ ልክ በነቢዩ ሰለላሁ ዐለይሂ ወሰለም ልብ አይነት ሁላችንም ከመጀመሪያው ከአደም ጀምሮ እስከ መጨረሻው ሰውም ጅኑም ተቅይ ቢሆን በአላህ ላይ ስልጣኑ ላይ የሚጨምርለት ነገር የለም። በተቃራኒው መጥፎ ብንሆን በአላህ ስልጣን ላይ የምንቀንሰው ነገር የለም። ሽምግልና ይልክህና ሽምግልናው ላይ የእሱን አቋም ይዘህለት እንድትመጣ ይፈልጋል። ሐቅም ላይ ሳይሆን ማለት ነው። ከዛ እኔ ልኬህ ይልሃል። እኔ ልኬህ እንዴት እንደዚህ ስላለህ ይልሃል። አንተ የላከኝ አንተን ሆኜ ያንተን ቃል እንትን ነው ሽማግሌ ነኝ። አየህ አባ ወሊድን ሲልኩት ከሱ የሚፈልጉት መሐመድ ሳሒር ነው፣ መሐመድ እንዲህ ነው፣ መሐመድ እንዲህ ነው እንዲላቸው ነበር። አይደለም አላቸው። ተውት በቃ እናንተ አቁሙ፣ ዝም በሉና የሚሆነውን እዩ፣ እንቅፋታቱ ነው አላቸው። ምን አሉት? ሰሐረከ ወላሂ አበል ወሊድ ቢሊሳኒሂ፣ መሐመድ በምላሱ ሲሕር ሰራብህ አሉት። መጨረሻ ላይ እሱም ሃዛ ረእይ ፈስነዑ ማ በዳ ለኩም፣ ይሄ የኔ ሐሳብ ነው፣ ከዚህ ውጭ የፈለጋችሁትን አድርጉ ብሎ ተዋቸው ማለት ነው። ሙፋወዳዎችም በዚህ መልኩ አልፈዋል ማለት ነው በነቢዩ ሰለላሁ ዐለይሂ ወሰለም ዘመን። ልብ ውስጥ አሉ ክፍተት አለ ወደ አላህ በመቅረብ እንጂ ምንም ነገር የማይሞላው አሉ። ጋፕ አለ ልብ ውስጥ፣ ብቸኝነት አለ አላህ ጋር በመቅረብ እንጂ የማይሞላ የማይወገድ የሆነ ዓለም ቢከብህ ያን ብቸኝነት ልታስወግደው አትችልም። ዓለም ቢያደንቅ ያ ብቸኝነት ሊወገድ አይችልም። አላህ ጋር ብቻ በመቅረብ የሚገኝ ማለት ነው። ያን ሚስ ሲያደርግ ሌላው ነገር ቢሟላ እንኳ ለሱ እስር ቤት ይሆንበታል ማለት ነው ያ ጉዳይና አልስቲርሳሉ መዓ መጃሪል አቅዳር ከአላህ ውሳኔዎች ፍሰት ጋር አብሮ መሄድ መቻል ነው ተወኩል ማለት ነው።